ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ከሀገር ከወጣሁ ከ2 ዓመት በላይ ስለሆነኝና በዚሁም ጊዜ ውስጥ አንድ ጊዜ ብቻ ስለሆነ የደወልኩ በቤተሰቤ ውስጥ ከፍተኛ ሐዘን እንደሚወድቅ አስብ ስለነበር የተናገረችው ብዙም አላስገረመኝም። ይልቁንስ ከቤታችንም ሆነ በጎረቤታችን ካሉት ሰዎች የሞተም ሆነ የተጎዳ መኖር አለመኖሩን ሳልጠይቃት በመሄዷ ቆጨኝ። በተለይም ያው የተለመደው ጭንቀቴ ቦታውን ያዘና አሁን ሳትመለስ ብትቀርስ፣ ስልኩ አልሰራም ቢለኝ፣ እኛ ቤት ማንም ሳይኖር ቢቀርስ፣ እንዴት ስለ ቤተሰቦቼ አንድም ነገር ሳልጠይቃት ስልኩን ዘጋዋለሁ ብዬ በራሴ ስህተት መነጫነጭም መናደድም ይፈራረቅብኝ ጀመር። ያለ የሌለውን እያወጣሁ ሳወርድ መቆየት ግድ ስለሆነ እያንዳንዷ ደቂቃ የዓመት ያህል እየረዘመችብኝ አሁን ልደውል ወይስ ቶሎ ላይመጡ ይችላሉ ትንሽ ልቆይ እያልኩ እያመነታሁ የምችለውን ያህል ቆየሁና ስልኩን አንስቼ ሩቅያ እንዳሳየችኝ አድርጌ የጎረቤታችንን ስልክ ደወልኩ። ስልኩ የተይዟል ምልክት እየደጋገመ ይሰጠኝ ጀመር። ስልኩን ሳትዘጋው ሄዳ መሆን አለበት ብዬ ሐሳብ ገባኝ። ትንሽ ቆይቼ እንደገና ደግሜ ደወልኩ። አሁንም ተይዟል የሚል ምልክት ሰጠኝ። ምን ሆነው ይሆን? በዚች በትንሽ ጊዜ ውስጥ ሌላ ሰው ደውሎ ይዞት ይሆን ብዬ ሌላ ሐሳብ ውስጥ ገባሁ። ያለኝ አማራጭ እዚያው እየደጋገምኩ መደወል እንደሆነ ወስኜ ለግማሽ ሰዓት ያህል እየደጋገምኩ ደወልኩ። ከ5ኛው ይሁን ከ6ኛው ሙከራ በኋላ ስልኩ መለሰና ሃሎ የሚል ድምፅ ሰማ። ስልኩን ያነሳችው ሚሚ ነበረች። ምዕራፍ 12 ቤተሰቦቼ። ምን ነው ሚሚዬ ጠፋሽብኝ? ቤታችን ሩቅ ሆነ እንዴ? ወይስ መንገድ ላይ ችግር አጋጠመሽ? በጣም ዘገየሽብኝ አልኳት። አይ እትዬ ዓለምነሽ ድምፅሽን ሰምቼው ስለማላውቅና ቤተሰብም ሆነ ጎረቤቱ በአንቺ ድምፅ መጥፋት ይጨነቅ ስለነበር ደስታው አሸንፎኝ ቶሎ ለመንገር ስለቸኮልኩ ስልኩን የዘጋሁት መስሎኝ ሳልዘጋው ክፍት ትቼው ሄጄ ስለነበር ነው። በኋላም ወዲያው ተመልሰን መጠን ሃሎ ሃሎ ብል አልመልስልኝ ስላለ ዘግቼው ቁጭ ብለን ያንቺን ስልክ ስንጠብቅ እዚህ ጎረቤታችን ያሉት የማማ ጥሩነሽ ልጅ ደውሎ እሳቸው ስልኩን ይዘውት ረዘም ላለ ጊዜ ስለቆዩ ነው አለችኝ። የሚምን ምክንያት ሰምቼ በቅጡ ሳላገናዝበው ሃሎ ታለም እንደምን ነሽ የሚል ድምፅ ሰማሁ። ወንድሜ ታምሩ መሆኑን ለየሁት። ታምሩ እንደምን ነህ? ደህና ናችሁ አልኩት። እኔ ደህና ነኝ፣ አንቺ ደህና ነሽ አለኝ። እማዬና አባዬ ቤት የሉም እንዴ አልኩት። ያው ለምን እነሱ አልቀረቡልኝም ማለቴ እንደሚገባው በመገመት እነሱ የሉም ታለም፣ አንቺ ግን ጤናሽን ደህና ነሽ? ምን ነው እንዲጠፋሽ አለኝ። ምን ያህል እንደናፈቅኩት ካነጋገሩ እየተገነዘቡ እኔ ደህና ነኝ አልመች ብሎ ነው። ወዴት ሄዱ ብዬ ወደ ጥያቄ የተመለስኩና አጣደፍኩት።
እዚሁ ናቸው። የት ሀገር ነው አሁን ያለሽው አለኝ። አሁን ያለሁት ጅዳ ነው። ምን ነው ደህና አይደሉም እንዴ ብዬ ውጥር አድርጌ ያዝኩት። ደህና ናቸው ብቻ ብሎ ትንሽ ዝም አለ። ብቻ ምን ሆኑ? እማዬ ምን ሆነች? አባዬስ ምን ሆነ? እያልኩ እየተርበተበትኩም እየተንቀጠቀጥኩም ንገረኝ፣ ምንድነው የሆነው ብዬ ጨውኩበት። አይ ብዙም አይደለም ብቻ እማዬ ብሎ ተናግሮ ሳይጨርስ እማዬ ምን ሆነች? ሞተች? ታመመች? ወይኔ 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 ብዬ ጮኸቴን ለቀቅኩት። ስልኩን ጠረጴዛው ላይ ያስቀመጥኩትና ራሴን ይዤ እናቴ 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 እያልኩ ምርር ብዬ መጮህና ማልቀስ ቀጠልኩ። በነገሩ የተደናገጠችው ሩቅያ ከውጭ እየሮጠች መጣችና ምንድነው የሆንሽው? እናትሽ ምን ሆኑ? እያለች ታጣድፈኝ ጀመር። እኔም መልስ ልሰጣት እንዳልቻልኩ ስታውቅ ዞር ብላ ወደ ስልኩ ስታይ ስልኩ እንዳልተዘጋ አወቀችና ሮጣ ሄዳ ሃሎ ማን ልበል አለች። ስልኩ ላይ ማን እንደነበረ ባላስታውስም ሃሎ ስትል ሰው እንዳገኘች አወቅኩ። ከዚያም ማስከተላ እሺ ነው እሺ ደህና እንግዳው እሺ መልሰን እንደውላለን ብላ ስልኩን ዘጋችውና ወደ እኔ መጣች። ሳሎኗ ውስጥ እየተንጎራደድኩ ስጮህ መጣችና ትከሻዎችን ያዝ አድርጋ እናትሽ አልሞቱ፣ ዝም ብለሽ አታሟርችባቸው፣ ትንሽ አደጋ ደርሶባቸው ሆስፒታል ተኝተው ነበር፣ አሁን ግን ቤት መጥተዋል፣ ነገር ግን ብዙ መንቀሳቀስ ስለማይችሉ ነው ያልመጡት ነው ያለው አለች። ምን አደጋ ነው የደረሰባት? ምን ሆነች? አውቀው ደብቀውኝ ነው እንጂ ሞታለች። ምን አስደበቃቸው? ምን እንዳልሆን ነው እያልኩ የባጡን የቋጡን እየዘባረኩ እየየን ለቀቅኩት። በነገሩ ግራ የተጋባችው ጓደኛዬ እኔ የማወራውና ወንድሜ የነገራት ስለተጋጨባት ማን ነው ሞቶ ያለሽ? ታመው ነበር አሁን ተሽሏቸዋል ነው ያልኩሽ። ምን ያቆጠብጣታል? አርፈሽ ተረጋጊና ይልቁንስ መልሰን እንደውልላቸው። ጮህትሽንና ለቅሶሽን ስለሰሙ እነሱም እየተላቀሱ ስለሆነ ደውይላቸውና ደህንነትሽንም ንገሪያቸው፣ የሌላውን ቤተሰብ ሁኔታም ጠይቂ ብላ ወገቧን ይዛ ተረገረገችብኝ። ይሆናል ብለው የጠበቁትም ሆነ እንዲሆን የተመኙት ነገር ሲደርስ መልካም ከሆነ ከልብ የሚያስደስተውን ያህል ክፋት ያለው ከሆነ ደግሞ አንጀት ቁርጥ ያደርጋል። ገና አዲስ አበባ ያለው ወደ ውጭ የመሄድን ነገር ሳስበው በሌለሁበት ይደርሳል ብዬ የተጨነቅኩበት የእናቴ የአባቴና የቤተሰቦቼ መጎሳቀል ደረሰ እያልኩ በጭንቅላቴ ውስጥ የሚራወጠውን ልብ ወለድ ስዕል እያገናዘብ በሳሎን ቤቱ ወለል ላይ ከወዲያ ወዲህ እየተንቆራጠጥኩ መንሰቅሰቁ በቀላሉ ሊገታልኝ አልቻለም። ሩቅያ ስልኩን ከዘጋች በኋላ ትከሻዬን ይዛ የነገረችኝ የእናቴን መታመሟን እንጂ እንዳልሞተች መሆኑ ቀስ እያለ ትዝ ሊለኝ ቢሞክርም በአእምሮዬ ውስጥ የፈጠርኩት ክፉ ስዕል ትልቅና የበለጠ ጉልህ ሆኖ ስለሚታየኝ ማልቀሱን ትቼ ለመረጋጋቱም ሆነ ራሴን ለማሰባሰቡ ረዘም ያለ ጊዜ ፈጀብኝ። ወዲያ ወዲህ እያልኩ መንቆራጠጡን ትቼ እንባዬን እየጠራረቅኩ አጠገቤ ካለው ሶፋ ላይ ሄጄ ቁጭ ስል ስልኳ አጠገብ ያለውን ግድግዳ ተደግፋ ሁኔታዬን ታይ የነበረችው ሩቅያም ከፊት ለፊቴ ካለው ሶፋ ላይ ሄዳ ቁጭ አለች። አንገቴን ደፍቼ የነገረችኝን የበለጠ አሰባሰብኩና ቀና ብዬ ምን ሆነች? ምን አይነት አደጋ ነው የደረሰባት አሉሽ ብዬ ጠየቅኳት። ይህን ስጠይቃት ሩቅያ ፊቴ ላይ ምን እንዳነበበች ወይም እንደታያት አላውቅም፣ አይኖቿ ከመቅጽበት በእንባ ሞልተው እንባዋ በጉንጮቿ ላይ መውረድ ሲጀምር
ከተቀመጠችበት ተስፈንጥራ መጣ በጉልበቷ ተንበርክካ አቀፈችኝና አንገቷን ትከሻዬ ላይ አድርጋ አይዞሽ የኔም ቤት ኑሮው እስከዚህ ድረስ አስከፍቶሻል ማለት ነው፣ አይዞሽ እስኪ ያልፋል እንጂ ሁሉም ያልፋል ብላ ጥብቅ አድርጋ ይዛኝ ስፍስፍ ብላ ለቀሰች። የሩቅያ እንደዚያ መንሰፍስፍ እኔን ጭራሹን ሆድ አባሰኝ። ራሴን ለማሰባሰብ እየሞከርኩ የነበርኩት ሴትዮ የበለጠ አገረሸብኝና መጮሁን ትቼ ተያይዘን መላቀስ ጀመር። ሲያዝኑ አይቶ አብሮ የሚያስተዛዝን አንድም ይህ እኮ ነገ በኔም ላይ ይደርሳል ብሎ ለራሱ ሆድ የባሰው አለዚያም ካሁን በፊት ደርሶበት የነበረና አዝኖ ትቶት የነበረው አገሽቶበት ስለሆነ የሩቅያም የመጀመሪያው ይሁን የኋለኛው እንደታያት ባላውቅም ከኔ ያላነሰ ስቅስቅ ብላ ለቀሰች። ለጥቂት ጊዜ እንደዚያ አንገት ለአንገት ተናንቀን ከቆየን በኋላ ለሩቅያ ትንሽ መለስ አለላትና ታዩ አይዞሽ የኔም ቤት አይዞሽ እያለች ቀናለችና ለንባችንም ለአፍንጫችንም ማደራረቂያ ከምግብ ጠረጴዛው ላይ ካለው ናፕኪን ልታመጣ ሄደች። ለቃኝ ስትሄድ እኔም ድምፄን አጠፋሁና አንገቴን ደፍቼ መቆዘምና ማነተግ ጀመርኩ። ራሷን ጠራርጋ ለኔ ናፕኪን እየሰጠችኝ ይጠብቁናልና እንደውልላቸው አለች። እሺ ብዬ ስልኩን ከጠረጴዛው ላይ አምጥቼ ከነበርኩበት ሶፋ ላይ ቁጭ አልኩና መደወል ስጀምር ለቅሶዬ መቼ እንደተጀመረ ትዝ አለኝና ለመሆኑ ምንድነው ወንድሜ ያለሽ ሩቅያ አልኳት። ወንድምሽ ያለው ሰፈራችሁ ውስጥ በፖሊስ የሚፈለጉ ልጆች ፖሊስ ሊይዛቸው ሲያሳድዷቸው ከገብርኤል ቤተክርስቲያን ቅዳሴ አስቀድሶ በሚመለሰው ሕዝብ መካከል ገብተው እየተሽለኮለኩ ሲሮጡ በድንገት እናትሽን ገፈትሯቸውና እናትሽ በቀኝ ጎናቸው በኩል ደቁ። አወዳደቃቸው መጥፎ ስለነበር የቀኝ እግራቸው ታፋ ትንሽ ስለተሰነጠቀ ነው ሆስፒታል የነበሩ ብሎ ያለኝ አለች ሩቅያ። የታፋ መሰንጠቅ ህመም ካሁን በፊት ጎረቤታችን በሆኑ አንድ እናት ደርሶባቸው ስለነበር በቀላሉ የማይድን አስቸጋሪ ህመም እንደሆነ ትዝ አለኝ። ታመው የነበሩት እናትም ትንሽ ቀን ሆስፒታል ካስተኟቸው በኋላ እቤታቸው ሄደው ብዙ ሳይንቀሳቀሱ በምግብ እየተረዱ እንዲታመሙ ሐኪሞች ወስነው ከሆስፒታል እንደወጡ የሆነው ሁሉ በአእምሮዬ በፍጥነት እየተገለባበጠ ድቅን አለብኝና ማዬ በመጥፎ ህመም እንደተያዘች ተረዳሁ። ተቀምጬበት ከነበረው ሶፋ ላይ ተመለስኩና ስልኩን ደወልኩ። ተይዟል የሚል ድምፅ ሰጠኝ። ትንሽ ቆየሁና መልሼ ስደውል ሃሎ የሚል ድምፅ ሰማሁ። ሚሚ ነበረች። በድምጿ ለየኋት። ሃሎ ሚሚዬ ደህና ነሽ? ታምሮ አለ አልኳት ቶሎ ብዬ። አዎ አለ ትያለም አንዴ ይቆዩኝ አለች። ሃሎ ታለም ታምሩ ነኝ ሃሎ ሲል የታምሩን ድምፅ ሰማሁ። ታምሩ እንደምን ነህ? ደህና ናችሁ አልኩት። ደህና ነን። አንቺ ደህና ነሽ? ቅድም ስትላቀሱ ሰማንና በጣም አዘን። ምን ነው ታለም አለኝ። ደህና ነን እንዲሁ ነው። እማዬ እንዴት ነች? ምን አገኛት አልኩት። ደህና ናት፣ መቼም ወድቃ ነው አለኝ። እንዴትና የት እንደወደቀች ሩቅያ ስለነገረችኝ ደግሜ መጠየቅ ምንም እንደማይጠቅም ስለተገነዘብኩ አሁን እንዴት ናት? ከሆስፒታል ለምን ሳትድን ወጣች አልኩት። ሐኪሞች እዚህ ብዙም ልንረዳቸው አንችልም፣ እቤታቸው ሄደው በምግብ እየደገፋቸዋቸው ይረፉበት፣ ብዙ እንዳይንቀሳቀሱ ደልደል ያለ ቦታ ላይ ይተኙበት፣ ቀስ እያለ ይድናል ስላሉን እቤት ከመጣች ዛሬ ሳምንቷ ነው አለኝ። አባዬስ እንዴት ነው? ወዴት ሄዶ ነው አልኩት። እቤት ቢኖር ኖሮ እኔ ስልክ መደወሌን ሰምቶ እንደማይቀር እርግጠኛ ስለሆንኩ
አንቺ ከመደወልሽ ትንሽ ቀደም ብሎ መርካቶ ደርሼ ልምጣ ብሎ ሄዷል አለኝ። እኒያ የጎረቤት ሴትዮ ስልኩን ለረጅም ጊዜ ባይዙት ኖሮ አገኘው ነበር ብዬ በልቤ ተናደድኩባቸውና አንተስ እንዴት ነህ? ምን ታደርጋለህ? ጊዜ እንዴት ያልፋል አልኩት። አንድ የእንጨት መሰንጠቂያ ድርጅት ውስጥ በጊዜያዊነት ተቀጥሬ እየሰራው ነው አለኝ። ታናሽ ወንድሜ ታምሩ የቀለሙ ትምህርት ብዙም አልገባው እያለ ሆኖም በእጁ ምኑንም መነካካትና መቁረጥ መቀጠል የሚወድ እንደዚያም ሆኖ የሚሰራቸው ነገሮች ሁሉ ደስ የሚሉና ውጤት ያላቸው እንደነበሩ ትዝ አለኝና ጥሩ ነው የእጅ ሙያ ስላለህና ስለምትወድ ከእንጨት መሰንጠቂያ ውስጥ እንደ ጋራዥ ያለ ቦታ ቢሆን ጥሩ ነበር አልኩት። ቢሆንማ ጥሩ ነበር። እስቲ እንግዲህ ለጊዜው በዚህ ልቆይና ያንን አፈላልጋለሁ። ያው እንደምታውቂው ሁሉ ነገር በሰው ስለሆነ በቀላሉ አይገኝም አለኝ። ይሁን ግድ የለም አይዞህ፣ ከሰሞኑ መልሼ እደውላለሁ፣ ገንዘብም እልክላችኋለሁ። እማዬን እግዚአብሔር ይማርሽ በላት፣ አባዬንም እማዬንም ሳምልኝ፣ አይዞህ በርታ ብዬ ስልኩን ልዘጋው ስል የእኛን ብቻ ጠየቅሽን፣ አንቺስ እንዴት ነሽ? ጤናሽ ደህና ነው አለኝ። እኔ ደህና ነኝ፣ አይዞህ አታስብ፣ እነሱንም እንዳያስቡ ንገርልኝ አልኩት። አሁን የት ነው ያለሽ አለኝ። አሁን ያለሁት ጅዳ ነው ታምሩ አልኩት። በይሺ ስልኩም አይቁጠርብሽ፣ አንደኛውን እልም ብለሽ አትጥፊብን። ምንም እንኳን እማዬን ዛሬ ቢያማትም አባዬም ሆነ እሷ መደወልሽን ሲሰሙ እጅግ ደስ ነው የሚላቸውና እባክሽ በምትችው መጠን ደውይልን፣ በደህና ሁኝታልን ብሎ ስልኩን ዘጋው። ከ2 ዓመት በፊት ከሀገሬ ጠፍቼ ከወጣው በኋላ ስልክ ስደውል ይህ የሁለተኛ ጊዜ መሆኑ ነው። የመጀመሪያውን ጅዳ በገባው በወሩ የት እንዳለሁና ደህና እንደሆንኩ ለመንገር ያደረኩት ሲሆን ከዚያ ወዲህ ግን ከሀገሬ ስወጣ አደርገዋለሁ ብዬ ያቀድኩት ሁሉ ሊሆንልኝ ባለመቻሉ ምን ይሉኝ በሚል የምደረድረው ሰበብ ተበትቦ ስለያዘኝ ደውዬ ምን እላቸዋለሁ እያልኩ ስሸሽ ነው። የሆነው ሆኖ ዛሬ አይነት ላይ ተገልጦልኝ መደወሌ ደስ ቢያሰኘኝም የማየ እንዲህ መሆን ደግሞ ብዙ ሐሳብ ውስጥ ከተተኝ። አጠገቤ ተቀምጣ አይኔን እያየች የሰውነቴን እንቅስቃሴ ትቆጣጠር የነበረችው ሩቅያ ታምሩን ደህናውን ብዬ ሳልናገር ስልኩን ከጆሮዬ ሳርቀው ምን ነው ደህናውን አትዩም እንዴ? ምን ሆነ አለችኝ። አይ ምንም አልሆነም፣ ናፍቆት የተናነቀው ይመስላል፣ እሱ ደህና ሆኝልኝ ብሎ ወዲያው ስልኩን ስለዘጋው ነው አልኳት። እንዴት ናቸው አሉሽ አለች። ሐኪሞች ቤታቸው ሆነው ያገግሙ ብለዋል ያለኝንና ሌላውንም የነገረኝን ለሩቅያ ነገርኳትና ሁለታችንም ዝም ብለን መቆዘም ጀመር። ለጥቂት ደቂቃ ቤቱ ጸጥታ ሰፍኖ ከቆየ በኋላ ሻይ ላፍላልሽ አለች ሩቅያ። እሺ ያልኳትና ዝም ብዬ በሐሳብ መናወጥ ጀመሩ። እማዬን ማን ያስታምማታል? እቤት ያሉት 2 ወንዶች ናቸው። ታዲያ የጎረቤት ሰው ነው እየተመላለሰ አብስሎ አንስቶ አቅንቶ የሚያስታምማት? ለጥቂት ቀናት ሊሆን ይችል ይሆናል። የታፋ ቁስል ደግሞ በቀላሉ አይድንም። ምኑ ከምን ይሆናል? ይህን ጊዜ እኔ ብኖርላት ኖሮ ሙቁንም አጥሚቱንም ሾርባውንም እያበሳሰልኩ አስታምማት ነበር። ልነሳና ወደ ሀገሬ ተመልሼ ልሄድ ይሆን? ሌላ ምን አማራጭ አለኝ እያልኩ ሐሳቡ ሁሉ ይተረማመስብኝ ጀመር። መላው ጠፍቶኝ ሲጨነቅ ከተቀመጥኩበት ተነስቼ መስኮቱ አጠገብ ቆምኩና በሩቅ ርቀት አይኖቼ ማየት እስከሚችሉበት ድረስ ፍጥጥ አልኩ። እዚያ ቆሜ ውጭ የሚሆነውን የማይምሰል እንጂ በአይነ ህሊናዬ ያለሁት አዲስ አበባ ነው። ትንሽ እንደቆምኩ ይኸው ቆንጆ ሻይ በቀረፋ ፈላሁልሽ ብላ ሩቅያ ካለሁበት የቀን ህልም አባነነች።
እሺ ብዬ ስኒውን ተቀበልኩና ምን ይሻላል ሩቅያ አልኳት። ከምኑ አለችኝ። ሀገሬ ልመለስና እማዬን ላስታማት ወይስ ሌላ ምን አማራጭ አለ? ቤት ውስጥ ያሉ 2 ወንዶች አባዬና ወንድሜ ብቻ ናቸው። እነሱ ደግሞ የሀገራችን ወንዶች ያው እንደምታውቂያቸው ናቸው። እንኳን ማድቤት ገብተው ሊያበስሉ ይቅርና የበሰለውን አቅርቦ መብላት እንኳን እንደሞት ነው የሚታያቸው አልኳት። ትንሽ ዝም ብላ ቆየችና ያንቺ አሁን መሄድ አይታየኝም፣ ገንዘብ እንላክላቸውና የቤት ሰራተኛ ተቀጥሮ እንዲያስታምማቸው ቢሆን ይሻላል አለች። እኔ ያላሰብኩትና ጥሩ አማራጭ በመሆኑ ደስ አለኝና እውነትሽን ነው፣ እንደዚያ ቢሆን ይሻላል፣ በዚያ ሞክሬው ካልሆነ ሄዳለሁ አልኳት። አዎ ይሻላል፣ አንቺ ብትሄጂ በእርግጥ በደንብ ታስታምሚያቸዋለሽ። ይሁንና ማስታመሚያው አቅም ግን ከጥቂት ጊዜ በኋላ ያጥርሻል። ያም ማለት ያው ገንዘብ ስለማይኖርሽ እንደ ልብ የሚገዛዛውን መግዛት ያቅትሽና ትበሳጫለሽ። የእሳቸውም ቁስል ምናልባት እንዲህ በቀላሉ ላይድን ይችላል። ምንም ኑሮ ባይመችሽም ቀን እስኪያልፍ ድረስ እዚሁ የተገኘውን እየሰራሽ ገንዘብ ቢላክላቸው የሚሻል ይመስለኛል አለችኝ። እሺ እንዳልሽው እንደሱ አደርጋለሁ። ገንዘብ እንዴት ነው የሚላከው አልኳት። እዚህ በንግድ የሚመላለሱት ሰዎች ገንዘብን በመላላክ ይሰራሉ። ለእነሱ እንሰጣቸውና እንዲሰጡልሽ አደርጋለሁ። አንዳንዶቹ እዚያው ቤተሰቦችሽ ካሉበት ድረስ ሄደው ይሰጣሉ። አንዳንዶቹ ደግሞ አድራሻቸውን ይሰጡና ከሚገኙበት ቦታ ድረስ የቀበሌ መታወቂያ ነገር ይዘው በመሄድ ይወስዳሉ። ሁለቱንም ስለማውቃቸው አነጋግራቸውና በአፋጣኝ ሊሰጥ ለሚችለው እንሰጠዋለን፣ ታማኞች ናቸው አለችኝ። ይህን ካለችኝ በኋላ ሁለታችንም ሻያችንን እየጠጣን በመካከላችን ጸጥታ ሰፈነ። ከሀገሬ ስወጣ እኔ በሌለሁበት ይደርሳል ብዬ ያሰብኩትና የፈራሁት ነገር ስለደረሰ አሳዘነኝና አንቺንም አስከፋሁሽ፣ ይቅርታ አድርጊልኝ ሩቅያ አልኳት። እንዲህ አይነቱ ችግር በአንቺ ብቻ ይደርሳል ብሎ ያለሽ ማን ነው? ደረጃው ይለያይ እንጂ ቤትም ሀገር ቢኖሩ ሁሉ ነገር ተስተካክሎ አይገኝም። የሰው ልጅ ፍላጎት መቼም ይሁን መች ለሀብታም ይሁን ለድሃው፣ አካሉ ለጎደለውም ሆነ ሙሉ አካል ላለው መቼም ተሟልቶ አያውቅም። የኔም ሕይወት አካሂዱ ይለይ ይሆናል እንጂ እንዲሁ እንዳንሰፈሰፈኝ ስለሚኖር አንቺ ሰበብ ሆነሽ አብሬሽ አለቀስኩ እንጂ ሁሌ ርርኩም ትር እንዳልኩ ምኑ ከምን ሆኖ ቢሟላ ደስታ ሊሰጠኝ እንደሚችል እየጠፋብኝ አፌን ከፍቼ እየባልልም እየተነጫነጭኩ እየተቅበጠበጥኩ መኖር ከጀመርኩ ረጅም ጊዜ ሆነኝ። ምናልባትም ከየትም ሀገር ይሰደድ የየትም ሀገር ዜጋ ይሁን ከተወለደበት ሀገር ወጥቶ በሌላ ሀገር የሚኖር ሰው ሁሉ ደረጃው ይለያይ እንጂ ይህ ስሜት የጋራ ይመስለኛል አለችና ዝም አለች። የተናገረች ሁሉ ጠጠር ያለና ብዙ ስላልገባኝ እንዲያው በሷ ልጀምር ብዬ አንቺም እንደኔ ከፍቶሻል አልኳት። እንዲያው አፌ እንዳመጣልኝ ተናገርኩ እንጂ ጥያቄው እንኳን የጅል ጥያቄ እንደሆነ እየተሰማኝ ነበር ካፌ ወጣ። ይሁንና አስተሳሰቤንና ጠቅላላ ሁኔታዬን ተረድታልኝ ነው መሰለኝ ካንገቷ ቀና ብላ ትንሽ ፈገግ አለችና ይህን ጥያቄሽንና ሌላውን ሌላ ቀን አጫውትሻለሁ፣ አሁን ግን ጊዜው እየመሸ ስለሆነ እነዚያን ገንዘብ የሚያስተላልፉትን ሰዎች ልደውልላቸው አለች። ሩቅያ ረዘም ያለ ጊዜ አረብ ሀገር እንደኖረች ትንገረኝ እንጂ ሕይወቷ ከየት ተነስቶ እዚህ እንደደረሰ አጫውታኝ አታውቅም። ይሁን እንጂ የቤቷ አያያዝና የዕቃዎቿ አቀማመጥ ኑሮ ብሎ ኑሮን በቅጡ ለያዘው የሚኖረው አይነት አኗኗር ይመስላል። ሳሎኗ፣ መኝታ ቤቷና ማብሰያ ክፍሏ ውስጥ ያሉት ዕቃዎቿ
እንዲህ በቀላሉ ሊለውጧቸው የሚችሉ ወይም ለጊዜው ብቻ እንዲያገለግሉ ተብለው የተገዙ አይነቶች ካለመሆናቸውም በላይ በርከት ያለ ገንዘብ እንዳወጣችባቸው ያስታውቃል። በስደት ኑሮ እንዲህ ያለውን ሀብት ማሰባሰብ እንዴት ቻለች? እንዴት ብትረጋጋ ነው ሀገሬ ብላ እዚህ ተደራጅታ የምትኖረው እያልኩ ሁሌ ባስብም ሕይወቷ እንዴት እንደሆነ ደፍሬ ልጠይቃት ሞክሬ አላውቅም። ሁሉ ነገሯ በስርዓት የተቀመጠ ስለሆነ ከመኝታዋ ቤቷ ትንሽ ማስታወሻ ነገር እያገላበጠች መጣችና አሊ ሐቀኛ ሰው ነው፣ ግን ብዙ ጊዜ አይገኝም፣ ወዲያ ወዲህ ይላል። ለማንኛውም እሱን መጀመሪያ ልሞክርና ከሌለ ከድርን እንሞክራለን፣ ከሁለት አንዳቸውን አናጣም ብላ ስልኩን ከጠረጴዛው ላይ አነሳችና ደወለች። አሰላም አለይኩም ሐጂ አሊ አሉ ስትል ሰማኋት። አከታትሎ ምን እንደተናገረች አልሰማሁም። ብቻ እሺ ነገ ደውላለሁ አለችና ስልኩን ዘጋችው። ሩቅያ ስልኩን ዘጋችና ወደኔ ስታየኝ የሉም አልኳት። አዎ የሉም፣ ዱባይ ነው ያሉ፣ ዛሬ ማታ ይገባሉ ብሎኛል። ዛሬ ማታ የሚገቡ ከሆነ ነገ እሳቸው ጋር ሄደን ብንሰጣቸው ይሻላል አለች። ነገ በቀጥታ ሐጂ አሊ ቤት ነው የምንሄደው። እሳቸው ቤት ወደ 11 ሰዓት ብንደርስ ከሰላት በፊት እናገኛቸውና ጉዳያችንን ፈጽመን ሳይመሽ ቶሎ እንመለሳለን። ከዚያ ካለፈ ግን ያው ሰላቱ ይቀጥላል። ከዚያ በኋላ የሚሆነውን መገመት ስለማይቻል ላናገኛቸው እንችላለን አለች። እሺ ብዬ እቅፍ አድርጌ ቁንጮቿን ስሚያት ተረጋጋሁና በሰላም አመሸን። በሚቀጥለው ቀን ሩቅያ እንዳለችው አድርገን ለቤተሰቦቼ ገንዘብ ላኩላቸው።